አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ውድ ተመልካቾቻችን ሰላም በያላችሁ በሰላማችሁ ይብዛ እያልኩኝ ይህ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁ ደግሞ ላይክ ሼር በማድረግ ተባበሩኝ። ጀዛከላሁ ኸይር። የዛሬ የህይወት ጉዟችን ሀያቱ ሱሐባ አብዱላህ ኢብኑ ሰላም ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይሉናል። ከጀነት ሰዎች አንዱን ማየት የሚሻ ሰው አብዱላህ ኢብኑ ሰላምን ይመልከት ይሉናል። አልሁሰይን ኢብኑ ሰላም በየስሪብ የሚኖር የአይሁድ ካህን ነበር። አይሁድ ባልሆኑ ሰዎች እንኳን ሳይቀር በከተማይቱ ህዝብ ዘንድ በጣም የተከበረ ሰው ነበር። በመልካም ጸባዩና በበጎነቱ እንዲሁም በቅና ባህሪውና በሐቀኝነቱ ይታወቅ ነበር። አልሁሰይን ሰላማዊና የተረጋጋ ህይወት የነበረው በጊዜ አጠቃቀሙ የታወቀ በእቅድ የሚመራና አላማ የነበረው ሰው ነበር። በየዕለቱ ለተወሰነ ጊዜ ያህል አምላኩን ይገዛል፣ ሰዎችን ያስተምራል፣ እንዲሁም በቤተ መቅደስ ገብቶ ይሰብካል። ከዚያም የተወሰነው ጊዜ በአትክልት ቦታው ውስጥ የቴምር ዛፎችን እየገረዘና እያዳቀለ ይውላል። ከዚያም በኋላ በሃይማኖቱ ላይ ያለውን እውቀትና ግንዛቤ ለማስፋፋት ሲል ኦሪትን ተውራትን በማጥናት ይጠመዳል። በዚህ ጥናቱ የቀድሞቹን መለኮታዊ መልእክቶችን የሚደመድም አንድ ነቢይ ስለመምጣቱ የሚጠቁሙ አንዳንድ የኦሪት አንቀጾች ነበር ቀልቡ ክፉኛ የነካው። ስለዚህ አልሁሰይን በመካ አንድ ነቢይ መጣ ስለመባሉ ወሬ እንደሰማ ጉዳዩን ለማጣራት ወዲያውኑ ብርቱ ፍላጎቱ አደረበት። እሱም ይህንኑ አስመልክቶ ሲናገር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መምጣታቸውን ስሰማ ስሙን፣ የዘር ሐረጉን፣ ባህሪያቱን እንዲሁም ስለነበረበት ጊዜና ቦታ ጠያየቅኩ። እዚያም ይህንን በመጽሐፎቻችን ውስጥ ከተጠቀሱ ጋር ማነጻጸር ጀመርኩ። ከነዚህም ጥያቄዎቻችን በመነሳት ስለ ነቢይነታቸው ተማመንኩ። የግዳጃቸውን ሐቀኝነትን ማረጋገጥኩ። ይሁንና ይህን ከአይሁዶች ደበቅኩ፣ ምላሴን ያዝኩ። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም መካን ለቀው ወደ ያስሪብ ያመሩበትን ቀን መጣ። ከያስሪብ ደርሰው ቁባ ላይ ሲቆሙ አንድ ሰው ሰዎችን በመጥራትና የነቢዩን መምጣትን መለፍለፍ ወደ ከተማዋ እየሮጠ መጣ። በዚያን ጊዜ እኔ በአንድ የቴምር ዛፍ አናት ላይ ሆኜ ስራ ይዤ ነበር። ወሬውን እንደሰማሁ አላሁ አክበር አላሁ አክበር፣ አላህ እጅግ ታላቅ ነው ብዬ ጮህኩ። አክስቴ ይህንን ውዳሴ በሰማች ጊዜ አላህ ይዝጋህ፣ በአላህ ስም እምላለሁ ሙሴ እየመጣ መሆኑን ብትሰማ ኑሮ ግን በዚህ የበለጠ ባልጓጓህ ነበር ስትል ተቃወመችኝ። አክስቴ በአላህ ስም እምላለሁ እሱ በትክክል የሙሴ ወንድም ነው፣ የኢስላምን ሃይማኖትን ይከተላል፣ እንደ ሙሴ ከተመሳሳይ መልእክት ጋር ነው የተላከው አልኳት። እሷም ለአፍታ ያህል ዝም ካለች በኋላ ለመሆኑ በቀድሞቹ ነቢያት ሲሰበክ የኖረው ሀቅ ለማረጋገጥ የጌታውን መልእክት ለመደምደም ይመጣል እያልክ ስትናገር የነበረው ነቢይ እሱ ነው ብላ ጠየቀች። አለችው አዎ ስል መለስኩላት። ያለ አንዳች መዘግየትና መጠራጠር ነቢዩን ለማግኘት ወዳሉበት ቦታ ሄድኩ። በቤታቸው በር ላይ ብዙ ህዝብ ተሰብስቦ አየሁ። ወደ እሳቸው በደንብ እስከምቀርብ ድረስ ተሰብስቦ ከነበረው ህዝብ መሃል እያቆራረጥኩ ሄድኩ። በዚያን ጊዜ እሳቸው ሲናገሩ የሰማኋቸውንም የመጀመሪያ ቃላት የእናንተ ህዝቦች ሰላምታን አስፋፉ፣ ምግብን አብሉ፣ ሌሊት ሰዎች በሚተኙበት ጊዜ ስገዱ፣ ጀነት ትገባላችሁ የሚሉ ነበሩ። በደንብ ቀርቤ ያየኋቸው፣ አጥብቄ መረመርኳቸውና ፊታቸውን የአታላይ አለመሆኑን ተማመንኩ። ወደ እሳቸው የበለጠ ጠጋልኩና በአላህ በቀር ሌላ አምላክ እንደሌለ፣ ሙሐመድ ደግሞ የአላህ መልእክተኛ እንደሆነ መሰክራለሁ በማለት የምስክርነት ቃሌን ሰጠሁ። ነቢዩ ወደ እኔ ዞር ብለው ስምህ ማን ነው ሲሉ ጠየቁኝ። አልሁሰይን ኢብኑ ሰላም ስል መለስኩላቸው። ከእሱ ይልቅ አብዱላህ ኢብኑ ሰላም ብለንሃል አሉኝ አዲስ ስም በማውጣት። እሺ
አብዱላህ ኢብኑ ሰላም ይሁንልኝ፣ ከሐቅ ጋር እርሶን በላከው ጌታ እምላለሁ። ከዚህ ቀን በኋላ ሌላ ስም እንዲኖረኝ አልሻም በማለት መስማማቴን ገለጽኩ። ወደ ቤት የተመለስኩና ለሚስቴ ለልጆቼና ለቀረበውን ቤተሰብ ኢስላምን አስተማርኳቸው። ትልቅ ወይዘሮ የነበረችው አክስቴ ኻሊዳን ጨምሮ ሁሉንም ኢስላምን ተቀበሉ። ይሁንና ፍቃድ እስከምሰጣቸው ድረስ ኢስላምን መቀበላቸውን ከአይሁዶች እንዲደብቁ መከርኳቸው። እነሱም በዚሁ ተስማሙ። ስለዚህ ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተመለስኩና የአላህ መልእክተኛ ሆይ አይሁዶች ሰው መዋረድና መዋሸት የሚወዱ ሰዎች ናቸው። የነሱ ታዋቂ ሰዎችን እርሱ ጋር እንዲገናኙ ልጋብዛቸው እፈልጋለሁ። በስብሰባው ወቅት ግን እኔ ከእርሶ ቤቶች መካከል በአንደኛው ውስጥ ተደብቄ እንድቀመጥ ያደርጉኛል። ከዚያም ኢስላምን ስለመቀበሌ ከማወቃቸው በፊት በእነሱ መሀል ስላለኝ ደረጃ ይጠይቋቸው። ከዚያም ኢስላምን እንዲቀበሉ ይንገሯቸው። ሙስሊም መሆኔን የሚያውቁ ከሆነ ያወግዙኛል፣ ይወነጅሉኛል፣ ያወርዱኛል፣ ያዋረዱኛል አልኳቸው። በዚህ መሰረት ነቢዩ በቤታቸውን ውስጥ ካሉት ክፍሎች በአንደኛው እንዲቀመጥ አድርገውኝ ታዋቂ የአይሁድ ሰዎችን ጋበዙ። ስለ ኢስላም ነገሯቸው። በአላህ ላይ እንዲኖራቸው አጥብቀው ተማጸኗቸው። በመካከላቸው ሰዎች ኢስላምን ለመቀበል ፈቃደኞች አለመሆናቸውን ሲረዱ በእናንተ መሀል አልሁሰይን ኢብኑ ሰይለም ያለው ደረጃ ምንድነው የሚል ጥያቄ ያነሱባቸው። የመሪያችን ልጅም ነው፣ የሃይማኖት አስተማሪያችንም የምሁራችንም ልጅ ነው አሉ። እሱ ኢስላምን መቀበሉ ብታውቁ ግን እናንተም ኢስላምን ትቀበላላችሁንም ሲሉ ነቢዩ ጠየቋቸው። አምላክ አያድርገው፣ እሱ ኢስላምን አይቀበልም፣ አምላክ ኢስላምን ከመቀበል ይጠብቀው አሉ፣ ፍርሃት እንዳደረባቸው። ይህንን እንዳሉ እኔ ከተደበቁበት ወጣሁና ታየኋቸው። እንዲህም ስል በይፋ ነገርኳቸው። እናንተ የአይሁድ ጉባኤዎች ሆይ አምላክን እወቁ፣ መሐመድ ይዞ የመጣውንም ተቀበሉ። በአምላክ ስም እምላለሁ፣ እሱ የአምላክ መልእክተኛ እንደሆነ በትክክል ታውቃላችሁ። ስለ እሱ የተጻፉ ትንቢቶችም እንዲሁም ስለ እሱ ስምና ባህሪያትን የተጠቀሱት በኦሪታችሁ ውስጥ ማግኘት ትችላላችሁ። እኔ በበኩሌ የአምላክ መልእክተኛ መሆኑን እመሰክራለሁ። በእሱ ላይ እምነት አለኝ፣ እውነተኛ መሆኑንም አምናለሁ፣ እሱንም አውቀዋለሁ አልኳቸው። በዚህ ጊዜ አንተ ሐሰተኛ ነህ ሲሉ ጮሁ። በአምላክ ስም እንላለን፣ አንተ መጥፎን መሀይም የመጥፎና የመሀይም ሰው ልጅ ነህ አሉ። ያለ የሌለውን ስድባቸው እያንዳንዷንም ስድብም በእኔ ላይ ማጎዥጎዥ ቀጠሉ። አብዱላህ ኢብኑ ሰላም ኢስላምን የቀረበው እውቀት የጠማው አእምሮ ይዞ ነበር። በከፍተኛ ፍቅር ተጠምዶ አካሉንም ጊዜውንም በቁርአን ላይ ያውል ነበር። ብዙንም ጊዜ ቁርአንን በማንበብ እንዲሁም ውብና ማራኪ አንቀጾችን በማጥናት ያሳልፍ ነበር። ከተከበሩት ነቢይ ጋር በጣም የቀረበ ግንኙነት የነበረው ከመሆኑም በላይ ብዙውን ጊዜ ከእሳቸው አይለይም ነበር። አብዛኛውንም ጊዜው ያሳልፍ የነበረው በመስጂድ ውስጥ በኢባዳ በመማርና በማስተማር ተጠምዶ ነበር። በነቢዩ መስጂድ ውስጥ መሰብሰብ ያዘወትሩ ለነበሩት አስሐቦች ይሰጥ በነበረው ጣፋጭ ማራኪና ውጤታማ የማስተማር ዘዴው አድናቆት አትርፏል። አብዱላህ ኢብኑ ሰላም በሱሐቦች መካከል የጀነት እንደሆነ ተደርጎ ይታሰብ ነበር። ይህ የሆነበት ምክንያት ከሀብት ሁሉ የላቀ የሆነውን ማለትም በአላህ ማመንና በእርሱ ተጠቃሎ በመገዛትን አጥብቆ እንዲይዝ ነቢዩ በለገሱት ምክር ላይ የነበረው ቁርጠኝነት ነው። ረዲየላሁ ዐንሁ። የዛሬ ታሪካችን አጠር መጠን ያለ በዚህ እናጠናቃለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ። እስከምንገናኝ ቸር ያቆየን።